ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ከቀናት በፊት ጁቬንቱስ አሊሰንን ለማስፈረም ሙከራ አድርጎ ሊቨርፑል ሙሉ በሙሉ ዝውውሩን እንደዘጋው ይታወሳል። እና አሊሰን ቤከር በክረምቱ በሊቨርፑል ይቆያል ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ ነው ይህንን ያወጣው መረጃ። ይህ ግብ ጠባቂ በሊቨርፑል ቤት የሰራውን ነገር ሁላችንም እናውቃለን እና ከዚህ አንጻር እንግዲህ ይህ ግብ ጠባቂ በሊቨርፑል የሚቆይ ይሆናል። በአንዲ ራዮላ ስርም የሚሰራ ይሆናል ተብሎ ይጠበቃል። አንዲ ራዮላ በቦርንማውዝ አብረውት የሚሰሩ አሰልጣኞች ቡድንን ወደ ሊቨርፑል ይዞ መሄድ ይፈልጋል ተብሏል። ከራዮላ በተለየ መልኩ ኤልፊክ እና ኩፐር ከቦርንማውዝ ጋር ውድ ስላላቸው ሊቨርፑል እነሱን ለማዘወር ከክለቡ ጋር ድርድር ማድረግ ይኖርበታል። እንዲሁም ራዮላ አገሩን የአካል ብቃት አሰልጣኝ ፓብሎ ዲሎ ቶሮን የአገሩን የአካል ብቃት አሰልጣኝ ፓብሎን ወደ ሊቨርፑል ለመውሰድ እንደሚፈልግም እየተነገረ ይገኛል። ኢራዮላ እንግዲህ በቦርንማውዝ ቤት የሰራው ነገር በጣም ትልቅ እንደሆነ ይታወቃል እና የኢራዮላን ፈጣን ፕሬሲንግ እና የማጥቃት ሲስተም የሚመቻቸው ሊቨርፑል ተጫዋቾች አሉ። በተለይም ከርኪዝ፣ ፍሪፖንክ እና ቨርተስ እንዲሁም የፕሬሲንግ ንጉስ ሶቦዝ ላይን በተለይም አጥቂዎች አይዛክ እና ሁጎ ኤኪቲኬ ኢቨን ትንሹ ሪዮ ኖጎ ማጨመር የበለጠ መሻሻል የሚያደርጉ ይመስለኛል። እንግዲህ በዚህም ዝውውር እንደ ሚኪ ቫንዴቤን አይነት ቀልጣፋና ሰፊ ቦታዎችን የመሸፈን የሚችል ተከላካይና የተከላካይ አማካኝ የሚያገኙ ከሆነ እንዲሁም ላጫወቱ የሚሆኑ ተጨማሪ ተጫዋቾች ሊቨርፑል ከጨመረ ምርጥ ቡድን እንደሚሰራ ምንም ጥርጣሬ አይኖረውም። ሊቨርፑል በሚታወቅበት ትንፋሽ የሚያሰጠ ፕሬሲንግ እና በፈጣን ማጥቃት ሊመለስ ይችላል ተብሎ ይጠበቃል። በቦርንማውዝ ቤት የሰራውን ነገር ሁላችንም እናውቃለን። ይህን ነገር እንግዲህ በሊቨርፑል የማይደግምበት ምንም አይነት ምክንያት አይኖርም። በአርነ ስሎት ጊዜ ሊቨርፑሎች ያጡት ብዙ ነገር ነበርና በሊቨርፑል ቤት እንግዲህ በጣም ጥሩ ነገርን ይሰራል ተብሎ ይጠበቃል። በእርግጥ የክለቡ ገናና መሆን ኢምፓክት ሊፈጥርበት ይችላል። ነገር ግን ያንን ጫና መቋቋም የሚችል ሰው መሆኑን በትክክለኛ የሚፈተንበት ነው። ምክንያቱም ከአንድ ክለብ ወደ ሌላ ክለብ መጥተው ያልተሳካላቸው ብዙ አሰልጣኞች አሉ። አንድሪ ራዮላስ የምንመለከተው ይሆናል። የአንዲዮ ማንዴ ከተሰራጨው ዘገባ በተቃራኒ ለፓሪስ ሴን ጀርመን ወይም ለሊቨርፑል የዝውውር ቃል እንዳልገባ ተነግሯል። ቀደም ብሎ እንደተገለጸው ሁለቱም ክለቦች ተጫዋቹን ይፈልጉታል ተብሏል። ሊቨርፑል ከዓለም ዋንጫው በፊት ስምምነቱን ለማጠናቀቅ ሁሉንም ጥረት እያደረገ ሲሆን አርቢ ሌዝቢች ምንም ግፊት ሳይሰማቸው ዘና ብለዋል ተብሏል። ኦሊቨር ማይዛነፍ የዮርገን ክሎፕ እና ማርሴ ቢያንስ ለአንድ ተጨማሪ ዓመት እንደሚቆይና የተሻሻለ አዲስ ውል እንደሚፈርም እርግጠኞች እንደሆነ እየተነገረ የሚገኘው ሊቨርፑሎች ተጫዋቹን በሚያገኙበት ሁኔታ በርካታ ስራዎችን እየሰሩ ይገኛሉ። የአንዲዮ ማንዴ የሊቨርፑል ደጋፊ እንደሆነ ከዚህ በፊት አስታውቋል። ነገር ግን ፒኤስጂዎች ከፍተኛ የዝውውር ጥያቄ የሚያቀርቡለት ከሆነ ወደዛም የማይሄድበት ሪዝን ይኖራል ተብሎ አይጠበቅም። ዓለማችን ላይ ካሉ እጅግ ድንቅ ክለቦች መካከል ፒኤስጂ እንደሆነ ይታወቃል እና የፒኤስጂን ያህል እንግዲህ ድንቅ ጊዜን እያሳለፈ ያለ ክለብ የለም። ከዛ አንጻር እንግዲህ ሊሳብ የሚችልበት እድል ይኖራል፣ በቀላሉ ነገሮች ይሳኩልኛል በማለት ነገር ግን የሊቨርፑል ደጋፊ እንደመሆኑም አንጻር ይህ ተጫዋች ወደ ሊቨርፑል የመምጣት እድል ይኖረዋል። ሊቨርፑሎች ግን ከፍተኛ የዝውውር ዋጋን ማቅረብ የሚችሉ ከሆነ ብቻ ነው ይህንን ተጫዋች ማግኘት የሚችሉት። ኢብራሂማ ኮናቴና ሪያል ማድሪድ በቃል ደረጃ በ4 ዓመት ኮንትራት ከስምምነት ደርሰዋል። ይህ ስምምነት ፍሎሪያን ቨርትዝ በመጨረሻው ድጋሚ መመረጥ እና ለመመረጣቸው ላይ የተመሰረተ ይሆናል። ኮናቴ ከሳውዲ የቀረቡለትን ጥያቄዎች ለማድሪድ ብሎ እንዳዘገየ ነው እየተገለጸ የሚገኘው። አሁን ታዲያ የዚህ ተጫዋች ዝውውር ማለትም ኢብራሂማ ኮናቴ ወደ ማድሪድ የመሄድ እድሉ እጅግ ሰፊ ነው እና ኦልሞስት ከስምምነት ደርሰዋል። ኢብራሂማ ኮናቴ እንግዲህ በሊቨርፑል ቤት ጥሩ የሚባል እንቅስቃሴን ማስመልከት ቢችልም ግን ከኮንሲስተንሲ ጋር የሚነሳበት ጥያቄ አለ። ብቃቶቹን በተደጋጋሚ ጨዋታዎች ላይ የመድገም ችግር እንዳለበት ይታወቃል እና ይሄ ተጫዋች እንግዲህ ከሊቨርፑል ወደ ማድሪድ የሚሄዱ ነገር የማይቀር ጉዳይ ነው። ኦልሞስት ከስምምነት ደርሰዋል። አንዳንድ ጥቃቅን ነገሮች ብቻ ይቀራሉ። ተጫዋቹ ወደ ማድሪድ የሚያደርገው ዝውውር በቅርቡ ይፋ ይሆናል ተብሎ ይጠበቃል። የአሊያንዝ አርባኒ ወኪሎች ተጫዋቹ ከፒኤስጂ ወደ ሊቨርፑል ለመዘዋወር የሚያስችል እድል የያዘ ጥያቄ ለሊቨርፑል አቅርቧል። ሊቨርፑል በዚህ አጋጣሚ ላይ እርምጃ ይወስድ እንደሆነ ገና የታወቀ ነገር አይደለም። ነገር ዩክሬናዊ ተከላካይ ፓሪስን ለቆ ለመሄድ ዝግጁ ነው። በቂ የሆነ የመሰለፊያ እድል እየተሰጠው አይደለም እና ከዚህ አንጻር ፒኤስጂን የሚለቅበት እድል ተጫዋቾች በዋነኝነት የሚመለከቱት ነገር የመሰለፊያ እድል ነው እና
በፒኤስጂ ቤት በቂ የሆነ የመሰለፊያ እድል እየተሰጠው አይደለም። ወደ ሊቨርፑል ቢመጣ ደግሞ አንደኛ ሊጉንም ተላምዶታል፣ ፕሪሚየር ሊግን ተላምዶታል። ሁለተኛ ደግሞ በአዲሱ አሰልጣኝ አንዲ ራዮላ ስር መሰልጠን ይፈልጋልና ተጫዋቹ እንግዲህ ከቦርንማውዝ ፒኤስጂ እንደተቀላቀለ ይታወቃልና በአንዲ ራዮላ ስር መጫወቱ ራሱ ነገሮችን ያቀልለታል ተብሎ ነው የሚጠበቀውና ወደ ሊቨርፑል የሚያደርገው ዝውውር ከፍተኛ የሆነ እድል እንዳለው ነው እየተገለጸ የሚገኘው። ሊቨርፑል በአንፊልድ ተጨማሪ 2 የወዳጅነት ጨዋታዎችን እንደሚያደርግ ተረጋግጧል። ከሞናኮ ጋር ኦገስት 9 ከኮሞ ጋር ኦገስት 16 ይጫወታል። በተለይም እኚህ ጨዋታዎች በጣም ወሳኝ ናቸው። የአጠቃላይ እንቅስቃሴውን የምንመለከትበት ነው። በቦርንማውዝ ቤት የሰሩትን ነገር በሊቨርፑል ቤት እናየዋለን። በፕሮጀክት የሚያምኑ አሰልጣኝ እንደሆኑ ይታወቃሉ አንዲ ራዮላ እና እነዛን ሁሉ ተጫዋቾች ሁሉ ሸኝተው ነገር ግን አሁንም አምቢትን ለ18 ጨዋታ አምቢትን ወይም ያለመሸነፍ የተጓዘን ክለብ መገንባት ችሏልና ከዚህ አንጻር በሊቨርፑል ቤትም እጅግ ያልተጠበቀ ነገር ወይም አስገራሚ ነገር ይገነባሉ፣ ይሰራሉ የሚል እምነት ነው ያለኝ። እናንተስ ከአንዲ ራዮላ ምን ትጠብቃላችሁ? በሊቨርፑል ይፈለጋል የተባለው የ30 ዓመቱ የኢንተር ሚላን ቀኝ መስመር ተከላካይ ዶምፍሪስ ወደ ማድሪድ መቀላቀሉ እርግጥ ሆኗል። በክረምቱ የዝውውር መስኮት እንግዲህ ማድሪዶች እጅግ አስገራሚ የሆኑ ዝውውሮችን እየከወኑ ይገኛሉ። ኢብራሂማ ኮናቴን እንዲሁም ደግሞ ዶምፍሪስን ለማዘዋወር ከስምምነት ደርሷል። የስፔን ክለቦች እንዳጠቃላይ በክረምቱ የዝውውር መስኮት በሚገባ ራሳቸውን ለማጠናከር እየሞከሩ ይገኛሉ። ባርሴሎናም ሆነ ሪያል ማድሪድ በጣም ገፍተው እየሄዱ ይገኛሉ። በተጫዋቾች ዝውውር ላይ ከየትኞቹም ክለቦች በላይ ልቀው ለመገኘትና በአዲሱ የውድድር ዓመትም በሚገባ ተዘጋጅተው ለመምጣት ከፍተኛ የሆኑ ስራዎችን እየሰሩ ይገኛሉ። ሊቨርፑሎች እንግዲህ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ይመለከታሉ ተብሎ ነው የሚጠበቀው። በመሀል ክፍል እንዲሁም ደግሞ በክንፍ መስመር ቦታ የሳላህን መልቀቅ ተከትሎ እንግዲህ ተጫዋቾችን ያስፈርማሉ ተብሎ ነው የሚጠበቀው። የአንድ ዶማንዴ ዝውውር የሚሳካ ከሆነ እሱን ለማስፈረም ይችላሉ። የማይሳካ ከሆነ ግን ሌሎች አማራጮችንም የሚመለከቱበት ሁኔታ ይኖራል ተብሎ ነው የሚጠበቀው። ራፋኤል ሊዮን እንግዲህ ከኤሲ ሚላን መልቀቁን ተከትሎ የራፋኤል ሊዮንም ሁኔታ በጥብቅ ይከታተሉታል ተብሎ ይጠበቃል እና ሊቨርፑል በክረምቱ የዝውውር መስኮት የማይጠበቁ ዝውውሮችን የሚከውንበት እድል እንዳለ ነው እየተገለጸ የሚገኘው። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።